ጌት ሪች ኦር ዳይ ትራይንግ። ይህ አባባል የአብሪሎ የህይወት መሪ ቃል ነበር። አብሪሎ ያደገው በአዲስ አበባ ቸርቸር ጎዳና ላይ ባለች ጠባብ ክፍል ውስጥ ነው። በየቀኑ ጠዋት ሲነሳ የሚያየው የከተማዋን ሰማይ ጠቀስ ፎቆች ነበር። እነዚያን ፎቆች እያየ አንድ ቀን የኔ ይሆናሉ ብሎ ይምል ነበር። ድህነት እንደ ጥላ ይከተለው ስለነበር አብሪሎ ለውጥ ለማምጣት ማንኛውንም መስዋዕትነት ለመክፈል ዝግጁ ነበር። ቀን በጉልበት ስራ ይውላል፣ ማታ ደግሞ በጓደኛው ላፕቶፕ ላይ የንግድ ስራዎችን ያጠናል። ብዙዎች በቀስታ ይሻላል ቢሉትም እሱ ግን ካላረፍኩ አልቆምም በሚል ወኔ ይገሰግሳል። በሂደት አነስተኛ የንግድ ስራ ጀመረ። መጀመሪያ ላይ ብዙ ውድቀቶችና ኪሳራዎች ገጠሙት። እንቅልፍ አጥቶ የሚያድርባቸው ሌሊቶች፣ በባዶ ሆዱ የሚሄድባቸው መንገዶች ነበሩ። ነገር ግን በውስጡ ያለው እሳት ሊጠፋ አልቻለም። ከድህነት ጋር ከመኖር እየሞከርኩ መሞት ይሻለኛል የሚለው እምነቱ ወደፊት ገፋው። ከዓመታት ልፋት በኋላ አብሪሎ ያሰበበት ቦታ ደረሰ። ስሙ በከተማዋ በናኘ ጊዜ ወደ ኋላ መለስ ብሎ ያንን ጠባብ ክፍል አሰበ። አሁን ባለጸጋ ሆኗል። ነገር ግን ያገኘው ሀብት ብቻ ሳይሆን የማይበገር ማንነትም ጭምር ነበር። አብሪሎ ሀብታም ሆኖ ስሙ በከተማዋ ሲነሳ ወደ ኋላ መለስ ብሎ ያንን ጠባብ ክፍል ገባ። በዚያ ቦታ ሆኖ የድህነትን ጥላ፣ የሌሊት ልፋትንና ወይ ሀብት ወይም ሞት የሚለውን እምነቱን አስታወሰ። ዛሬ ህልሙ እውን ሆኗል። ነገር ግን ስርወ ምንጩን አይረሳም። ታሪኩ የሚያስተምረን ጽናትና ቁርጠኝነት ካለ የማይታለፍ አጥር እንደሌለ ነው።